አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ያለ እድሜያችን የሚያስረጁንን መጥፎ ልማዶች ነው። እርጅና እንግዲህ በአመታት መቆጠር ብቻ የሚመጣ አይደለም። በየቀኑ የምናደርጋቸው ጥቃቅን ልማዶች እድሜያችን እንዲገፋና አካላችን እንዲዝል ትልቅ ሚና ይጫወታሉ። ከዚህ በታች እንግዲህ ዋና ዋና የተባሉትን ያለ እድሜ የሚያስረጁ ጎጂ ልማዶችን እናያለን። አንደኛ ላይ ከ6 ሰዓት በታች አነሰ መተኛት ነው። በቂ እንቅልፍ አለማግኘት ሴሎቻችን ራሳቸውን እንዲያድሱ እድል ስለማንሰጣቸው እርጅናን ያፋጥናል። ሁለተኛ ከፍተኛ ጭንቀት ስትረስ ነው። አብዝቶ መጨነቅ የሰውነታችን ጥቃቅን ዲኤንኤ መጎዳት ሴሎችን ቶሎ ወይም ደግሞ በፍጥነት እንዲያረጁ ያደርጋል። ሶስተኛ ላይ ስኳር፣ ጣፋጭ ነገሮችን ማብዛት ነው። ስኳር የበዛባቸው ምግቦችን መውሰድ ቆዳችን እንዳይሸበሸብ የሚረዳውን ኮላጅን የተባለውን ፕሮቲን በመሰባበር ቆዳችን በቀላሉ እንዲጎዳ ያደርጋል። አራተኛ ላይ እንቅስቃሴ አለማድረግ ነው ወይም ስፖርት አለመስራት የሰውነት ጥንካሬ የሚጨምሩ የአካል ብቃት እንቅስቃሴዎችን ወይም የጡንቻ ስፖርቶችን ካላደረግን እድሜያችን በሄደ ቁጥር የጡንቻ መመናመን ይከሰታል። አምስተኛ ላይ በቂ ውሃ ለመጠጣት ሰውነታችን የውሃ ጥም ወይም ደግሞ ፈሳሽ እጥረት ድርቀት ሲያጋጥመው ቆዳችን ይደርቃል። ይህም ያለ ጊዜ እርጅና ምልክቶችን የቆዳ መሸብሸብ እንዲታዩ ያደርጋል። ስድስተኛ ላይ በፋብሪካ የተቀነባበሩ ምግቦች ናቸው። በፋብሪካ የተቀነባበሩ የታሸጉ ምግቦች ሰውነታችን ውስጥ ኢንፍላሜሽን በመፍጠር ለተለያዩ በሽታዎች ያጋልጡናል። ሰባተኛ የፀሐይ መከላከያ ሰንስክሪን አለመጠቀም ነው። የፀሐይ ብርሃን ጨረር የቆዳ ሴሎችን በቀጥታ ስለሚጎዳ መከላከያ ሰንስክሪን ቅባት መቀባት ለቆዳ ጤንነት ወሳኝ ነው። ስምንተኛ ላይ ብዙ ጊዜ መቀመጥ ወይም ደግሞ ተቀምጠን ማሳለፍ ለረጅም ሰዓት ሳይንቀሳቀሱ መቀመጥ የደም ዝውውርን ስለሚቀንስ ለአጠቃላይ የጤና መቃወስ ምክንያት ይሆናል። እነዚህ ዋና ዋና የተባሉትን ያለ እድሜ እርጅናን የሚያመጡ የዛሬ ቪዲዮ ይህን ይመስላል። ቤተሰቦች ቪዲዮ ከተመቻችሁ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ለእናንተ ይጠቅማል፣ ያስተምራል ያልኩትን ቪዲዮ ይዤ እመጣለሁ በሌላ አዲስ እና አስተማሪ ቪዲዮ